እንደምን ከረማችሁ ተመልካቾቼ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ወጪው ወቅት የግብር ወቅት እንደመሆኑ መጠን በዛሬው ዕለት የመኖሪያ ቤት ኪራይ ገቢ ግብር በሚል ርዕስ ይዤላችሁ ቀርብ ያለሁኝ። የመኖሪያ ቤት ኪራይ ግብር እንዴት ነው የሚሰላው፣ ምን ያህል ገቢ ግብር ሊጠበቅብን ይችላል እና ከወዲሁ ምን ያህል ዝግጅት ላድርግ የሚሉትን ነገሮች ጥቆማ ይሰጣችኋል በሚል ይዤላችሁ ቀርብ ያለሁኝ። ወደ ርዕሱ እንግባ። በርዕሳችን እንደምናየው የቤት ኪራይ ግብር ይላል። የመኖሪያ ቤት ኪራይ ግብር ማለት ነው። የቤት ኪራይ ግብር ከፋዮች በሶስት ይከፈላሉ ማለት ነው። እነሱም የመጀመሪያው ወይም የመጨረሻው ሐመር ውሃ ዓመታዊ ግብራቸው እስከ 500 ሺህ ብር የሆነ ብቻ ሲሆን ደረጃ ሀ ሐመር ውሃ ተብለው ይሰየማሉ ማለት ነው። በሁለተኛ ደረጃ ደረጃ ለ ይባላሉ። ደረጃ ለ ዓመታዊ ገቢያቸው ከ500 ሺህ እስከ 1 ሚሊዮን ብር ዓመታዊ ገቢ የሚያስገቡ በደረጃ ለ ውስጥ በደረጃ ለ ውስጥ ደረጃ ለ ተብለው ይጠራሉ። በሶስተኛ ደረጃ ወይም በአንደኛ ደረጃ በደረጃ ሀለይታ ውሃ ተብሎ የሚጠራው ማለት ነው። የደረጃ ሀለይታ ውሃ ከ1 ሚሊዮን ብር በላይ ዓመታዊ ገቢ ያላቸው ደረጃ ሀለይታ ውሃ በመባል ይታወቃሉ ማለት ነው። ስለዚህ የግብር አሰራራቸውም ያከፋፈላቸውም እንደየ ደረጃቸው የተለያየ ነው የሚሆነው ማለት ነው። በአሁኑ የምናየው የደረጃ ሐመር ውሃ ግብር ከፋዮች የደረጃ ሐመር ውሃ ግብር ከፋዮች የሚገብሩት ሂሳብ እናሰላና እንግዲህ አብዛኛዎቻችሁ እዚህ አካባቢ ነው የምትወድቁትና ስለዚህ ይህንን በጥሞና እንድትከታተሉና ግብራችሁ ምን ያህል ሊሆን እንደሚችል መገመት እንድትችሉ ከፍተኛ ጥቆማ የሚሰጣችሁ ፕሮግራም ነው የሚሆነው። ስለዚህ የደረጃ ሐመር ውሃ ግብር ከፋዮች የሚገብሩት እንዴት ነው፣ ሂሳቡ የሚሰላው እንዴት ነው የሚለውን እናያለን ማለት ነው። በዓመታዊ ገቢያቸው ግብር ከሚሰበስቡት 50% ወይም ግማሹ ግብር ይከፈልበታል ማለት ነው። በደረጃ ሐመር ውሃ ጋር ስንመጣ ይህም እንዴት ነው በምሳሌ ለማሳየት እሞክራለሁ። ወይዘሮ ኤም የተባሉ አንድ ሴትዮ በወር 15,000 ብር የሚያከራዩት ቤት ቢኖራቸው በወር 15,000 ብር የሚያከራዩት ቤት ቢኖራቸው ስለዚህ ዓመታዊ ገቢያቸው 15,000 ሲባዛ በ12 ወር ጠቅላላ 180,000 ብር በአመት ገቢ ያላቸው ማለት ነው። ከዚህ ከአመት ገቢያቸው ወይም ከ180,000 ብሩ 50%ቱ ታክስ ይታሰብበታል ማለት ነው። በአዋጁ መሰረት 50%ቱ ስንት ይሆናል ወይንም ግማሹ ስንት ይሆናል የሚለውን እናያለን። የ180,000 ብር 50%ቱ ስንት ይሆናል? 180,000 ሲባዛ በ50% 90,000 ብር ይሆናል ማለት ነው። ይህ 90,000 ብሩ ግብር ይሰላበታል ማለት ነው። ግማሹ 90%ቱ ግን የግላቸው ነው፣ ታክስ አይከፈልበትም ማለት ነው። ስለዚህ በዚህ መሰረት 90,000 ብሩ ታክስ የሚከፈልበት ይሆናል ማለት ነው። የ90,000 ብሩ 25% ታክስ ውስጥ ይገባል ማለት ነው። መንግስት ያወጣው በፐርሰንት የተቀመጠ የሂሳብ ስሌት አለ። በዛ መሰረት 90,000 ብሩ እዛ ሰንጠረዡ ላይ ሄዳችሁ በምታዩበት ጊዜ 25% ውስጥ ይገባል። ይህ 25% የ90,000 25% ደግሞ ስንት ይመጣል ማለት ነው? 22,500 ብር ይመጣል ማለት ነው። ስለዚህ ይሄ 22,500 ብር ታክስ የሚከፈልበት ነው ማለት ነው። በተጓዳኝ ሙሉ 22,500 ብሩ ደግሞ ተከፋይ አይሆንም። ተከፋይ ተቀናሽ ስላለው ተቀናሹን ደግሞ ምን ይመስላል የሚለውን ላሳያችሁ። ይህን ይመስላል። እየተከታተላችሁት ያላችሁት አሰብ ቲዩብ ነው። ተቀናሹ 6,780 ብር ያስቀምጠዋል ማለት ነው። ስለዚህ ከ22,500 ብር ላይ 6,780 ብር ተቀናሽ ሲቀመጥ ተከፋይ
ስንት ይሆናል ማለት ነው? 15720 ብር ተከፋይ ይሆናል ማለት ነው። ስለዚህ አንድ ሰው አንድ ግለሰብ በወር ቢያንስ 15000 ብር የቤት ኪራይ ገቢ ግብር ካለው እዚህን አካባቢው ወደ 15720 ብር አካባቢ የሚጠጋ የገቢ ግብር ይመጣበታል ብኛል ብሎ አስቦ ተዘጋጅቶ መቅረብ ስላለበት ይህንን ነው ቀድሜ ያዘጋጀሁላችሁ። ይህ የንግድ ቤትን አይመለከትም። የንግድ ቤትን አይመለከትም። አሁን ያቀረብኩት ሁላችሁ የመኖሪያ ቤትን የንግድ ቤት ሲሆን ሂሳቡ ተመሳሳይ ሆኖ ምን ይጨመራል? ቲኦቲ የሚባል ወይም 10% ተጨማሪ ታክስ ቲኦቲ ታክስ ይጨመርበታል ከግብሩ ላይ ማለት ነው። ለምሳሌ ቅድም እንዳለው ወይዘሮ ኤም የንግድ ቤት ቢሆኑ ያከራዩት ኪራያቸው የሚከፍሉት የቤት ኪራይ ግብር 15720 ሆኖ ግን የንግድ ቤት በመሆኑ ቲኦቲ የሚባል የታክስ አሰባሰብ አንዱ ዘዴ አለ። ስለዚህ በዛ መሰረት 10% ነው ቲኦቲ የሚያስቀምጠው። ለዚህ 10% ተጨማሪ ከዚህ ላይ ይጨምራሉ ማለት ነው። በሚቀጥለው እንግዲህ የደረጃ ሀና የደረጃ ለ ለ ግብር ከፋዮች በህጉ መሰረት በተለይ ተሻሻለው በህግ መሰረት በተሻሻለው መሰረት የሂሳብ መዝገብ ይዘው እንዲቀርቡ ህጉ ያስገድዳል ማለት ነው። ስለዚህ ሂሳብ መዝገብ ምንድነው? ከዚህ በፊትም ገልጬላችኋለሁ። በባለሙያ የሚሰራ ገቢንና ወጪን ያማከለ ወይም በዝርዝር የሚያሳይ የሂሳብ ሰነድ ነው የሚሆነው ማለት ነው እሱ። ስለዚህ በሱ መሰረት ምን ያህል ገቢ ያስገብቷል ይታወቃል፣ ምን ያህል ወጪ አውጥቷል፣ በደረሰኝ የሰበሰባቸው የህንፃ ኪራይ፣ የህንፃውን ለመጠገን ወይም ቀለም ለመቀባት ይሆናል፣ እቃ ለመግዛት ይሆናል፣ ለማደስ ይሆናል፣ የተለያዩ ወጪዎች ይኖሩበታል አንድ አከራይ። ስለዚህ እነዛ ወጪዎች በሙሉ ይሰበሰቡና ከጠቅላላ አመታዊ ግብሩ ላይ ይቀነሱለታል ማለት ነው። ስለዚህ ተቀናንሶ በሚመጣው መሰረት ነው የገቢ ግብር የሚታሰብበት ማለት ነው። ስለዚህ ልዩነቱ ይሄ ነው። ስለዚህ ያንን የገቢ ግብር ግን ሂሳብ መዝገብ ይዞ የማይቀርብ የደረጃ የደረጃ ለ ግብር ከፋይ ካለ ግን ምንድን ነው የሚያስቀምጠው? 65% ከገቢው 65%ቱ ታክስ ወይም ግብር የሚከፈልበት ይሆናል ብሎ ስለሚደነግግ በዚህ መሰረት ሂሳብ መዝገብ እንድታዘጋጁ እመክራችኋለሁ። ካላዘጋጃችሁ ግን 65% ባለመዘጋጃታችሁ ቅጣትም አለው። በተጨማሪ 65% የገቢያችሁ 65% ታክስ እንዲከፈልበት ስለሚደረግ ከፍተኛ ጉዳት ከፍተኛ ወጪ ላይ እንዳይዳርጋችሁ ይህንን ቀድማችሁ እንድታስቡበትና እንድትዘጋጁ አሳስባለሁኝ። ከዚህ በሚቀጥለው ደግሞ በሚቀጥለው ቀን የቀን ገቢ ግምት ተገምቶላችሁ ግብር ለመክፈል አሁን በዝግጅት ላይ ያላችሁ ሂሳባችሁ ምን ይመስላል የሚለውን እንደዚሁ ከቀን ገቢ ግምታችሁ በመነሳት ሂሳቡ እንዴት ይሰላል የሚለውን ነገር ይዤላችሁ ቀርባለሁኝ። ለዛሬው አመሰግናለሁኝ። የዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በመሆኑ አሁንም ደግሜ አመሰግናለሁኝ። በቀጣይም ይህ ጉዳይ ብዙ ሰዎችን የሚመለከት በመሆኑ ስለዚህ ሰብስክራይብ እና ላይክ ሼር በማድረግ ለብዙ ሰዎች እንዲዳረስ እንድታደርጉልኝ ከወዲሁ አሳስባለሁኝ። አመሰግናለሁኝ።